ቅዱስ ሚካኤልን ለማንገስ ከመውጣቴ በፊት የሰራኋትን ራፍ ስኬች ነው የማሳያችሁ። በዛውም እንዴት ግቢ ሆነን የመንፈሳዊ ህይወታችንን እንዴት ከትምህርታችን ጋር እናስኬድ እንደነበረ በትንሹ እንጨዋወታለን። ግቢ ላይ ያው እንደምታውቁት ነው አዳር ነው ሁሉም አሳይመንት ፕሮጀክት በጣም አለ፣ በጣም እንቸገራለን እና ብዙ ተማሪዎች ለመንፈሳዊ ህይወት ወይም ደግሞ ቤተክርስቲያን ለማገልገል ምንም ጊዜ የሌለ ነው ይመስላቸው፣ ግን እመኑኝ በጣም ጊዜ አለ። እንግዲህ የእርክ ተማሪ ሆነን እኛ ግቢ ጉባኤ አገልግሎት ምንም አይቀረንም ነበርና እንደውም ጊዜያችን የበለጠ ይባረካልና ሁል ጊዜም ቢሆን ከ4 ሰዓት ውስጥ 2 ሰዓት ከ40 የእግዚአብሔር ነው ይባላል፣ የእግዚአብሔር አስራት ነው ይባላልና ጠዋት ተጣጥበን ክላስ ከመሄዳችን በፊት አጭር ጸሎት እናደርጋለን። ከዛ በኋላ ደግሞ ክላስ ጨርሰን ስንመጣ ግቢ ጉባኤ የምንሳተፈው ነገር መቼስ አይጠፋም፣ ወይ ኮርስ ወይ አገልግሎት፣ እሱን ለ1 ሰዓት አድርገን ከዛ በኋላ ስንመለስ እራታችንን በልተን ወደ ስራ ነው ማለት ነው። ሲጀመር ጭንቅላታችን ሰዓት እንዳጎደልን ሲያስብ በጣም ፕሬሸርሊ ስለሚሆን ቀጥታ ወደ ስራ ነው የሚገባው። ኢፌክቲቭሊ ነው ሰዓታችን የምንጠቀመውና የቤተክርስቲያን ጊዜያችንን መስጠት ማስባረክ ነው እንጂ ጊዜ ማጉደል አይደለም ለማለት ነው። ለማንኛውም የዛሬው ቅልብጭ ያለች ራፍ አይዲያ ይችን ትመስል ነበረ። ኮፒ ሊንክ ጋይስ ፕሊዝ ኮፒ ሊንክ እና ሪፖስት እያደረጋችሁ ትክክለኛ ኦዲየንስ ጋር እንዲደርስ። ከዛ ባለፈ በቃ ቤተክርስቲያን እየሄዳችሁ ስራችሁንም እየሰራችሁ ማለት ፈልጋለሁ። ባይ ደህና ሁኑ። መልካም ሰንበት ይሁንላችሁ ለሁላችሁ። ባይ